ሰላም ጤና ይስጥልኝ ዋሽንግተን ዲሲ ደርሰናል ይላል። ይሄው በስንት መከራ ነው ያሳለፉን። ወደ ሌላ መንገድ ወሰዱኝ ምናምን እና ከኔ ጋር የነበሩት ሰዎች ተጨናንቀው ነው ያሉት። ወይኔ እንዳይመልሱት ምናምን እያሉ አማሩ I'm Canadian baby who cares ቢመልሱ ለራሱ ወደ ካናዳ ነው፣ ከካናዳ ደግሞ ወደ ኢትዮጵያ መቆየት ማልፈልግም እዚህ ሀገር እውነት ለመናገር የኔ ሀገር አዲስ አበባ ራሷ አሜሪካ ሆናለች አሁን። who cares ታብዬ ነው ያወራኋቸው። ድሮ ፈራቸው ነበር እነዛ ቦርደር ፔትሮል ነው የሚባሉ 18 ኤኒዌይስ መተናላችሁ ፈልጌ ነው። አካውንቴ ደግሞ የመጨረሻ ባን ዋርኒንግ ላይ ነው ያለው። ስለዚህ ኮፒ ሊንክ እያደረጋችሁ ኮፒ ሊንክ እያደረጋችሁ እሺ ጋይስ ፕሊዝ because ላስት ዋርኒንግ ላይ ነው ያለው። ባን ሊደረግ ይችላል አካውንቴ። ስለዚህ ሁላችሁም ኮፒ ሊንክ አድርጉ። አበደች ይሉኛል የታለ ማበዴ አበደች ይሉኛል የታለ ማበዴ አበደች ይሉኛል የታለ ማበዴ ከድፍን ሀገር ውስጥ ሚኪን በመውደድ እናቷ ኪዳነ ምሕረት ጳጳሱ ሚላሉ አምጡና እንባርካት የማዳኔት የሴትም ቤት እስኪ ወዲያ ሄደሽ ወዲህ ተመለሽ ግን የለሁበትም ብትቀነጠሽ በአሜሪካስ ነው ምረግበው እርገበው እየወጣው አይደል እርገበው ከሶንጎዬ እራሱ አንተ ወደ ቀጣ አሜሪካ አይደለም የምትሄደው ያቋርጣል ጋምቤላ አገሮች የሰዎችን ሀገር ያያታል። ከዛ በኋላ ሊዛ ተመጥቶልኛል ሁሉም ግንባራ ያደርስ እንትው አረሳት ጋሻና አሁን የ14 ሰዓት ፍላይት ስለሚጠብቀኝ ትንሽ ኢነርጂ ጋይስ እኔና ዶናይ አሁን ወደ አሜሪካ እንመጣለን። አንተ ኬንያ ነው የምትሄደው? በባስ ተፈቅዷል ኬንያ? በባቡር እንሄዳለን። ምንም ማለት አይቻልም። እንትን ነው አንተ ሩቅ ርቀት ተጉዛ አታውቅም። ርቀት ያለው ወደ አሜሪካ 14 ሰዓት